ለኢሳም ይድረስልኝ ይሄ ቪዲዮ ይሄ መልእክት ለኢሳም እንዲደርስልኝ ሁላችሁም ሼር አድርጉ። ቪዲዮውን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁም ይሄንን ቪዲዮ እስከ መጨረሻው ድረስ በስነ ስርዓት እንድትከታተሉኝ እፈልጋለሁ። ሲቀጥል ደግሞ ምን አረገች እቺ ልጅ? ምንም እኮ አላረገችም። አፈቀረች እንጂ ምንም አላረገችም። በዛ መልኩ እሷን መገፍተር፣ እሷን ማጥላላት ምናምን ይሄ በጣም ስህተት ነው ማለት እኔ በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኜ ቀጥታ ለኢሳም ብዬ የሆነ መልእክት ባስተላልፍ በጣም የሆነ አስጠሊ ቃላቶችን ሁላ መጠቀም አይቀርም። ምክንያቱም በጣም ነበር የተናደድኩት። ፍቅርን የሚያውቅ ሰው ማለት ነው ጋይስ። ፍቅር ስንት ነገር ሰውን አድርጓል። ፍቅር ስራ አላሳጣችሁም። በፍቅር ምክንያት ገንዘባችሁን አላጣችሁም፣ ጊዜያችሁን አላጣችሁም። እውነት ለመናገር በፍቅር ምክንያት የሞተ ሰው የለም። እስቲ የለም በሉኝ። በፍቅር ምክንያት የሞተ ሰው የለም። አፍቅሮ ያ ሰው ክዶት ተናዶ ራሱን አጥፍቶ የሞተ ሰው የለም። ዓለማችን ላይ በጣም ብዙ ነው ያለው።